ድንገት የተበጠሰ ገመድ። የደብረ ዳሞ ገዳም በገመድ ብቻ የሚወጣ እጅግ ጥንታዊ ገዳም ነው። ይህንን አቡነ አረጋዊ በዘንዶ የወጡትን ታላቅ ገዳም ለመውጣት በግንባታው ወቅት በአፄ ገብረ መስቀል የተሠራ ደረጃ ነበረው። ሆኖም አቡነ አረጋዊ ደረጃውን ዳህምምዎ አፍርሰው ብለው በማዘዛቸው እስካሁን ድረስ በገመድ የሚወጣበት ገዳም ሆኗል። የደብረ ዳሞ መውጫ ገመድ እጅግ ወፍራም ሲሆን እስከ አሁን ድረስ በብዙ ሺዎች የሚቆጠሩ ሰዎች ተንጠላጥለው ወጥተው ወርደውበታል። ይህ እጅግ ወፍራም ገመድ ለዘመናት ሲያገለግል ተበጥሶ ሰው ጥሎ አያውቅም። ሆኖም በታሪክ የማይዘነጋና መሃል ላይ የተበጠሰበት አንድ ቀን ግን አለ። በዚያሽ ቀን በተበጠሰው ገመድ ላይ ተሳፍረው የነበሩት መንገደኛ ጻድቁ አቡነ ተክለ ሃይማኖት ነበሩ። መነኮሳቱን ተሰናብተው በዚያ ገመድ ተንጠላጥለው ሲወርዱ ተበጥሶ የማያውቀው ገመድ ድንገት ተበጠሰ። ከላይ የሚያውቁት አባቶች ቁልቁል እያዩ በድንጋጤ ጮኹ። ሆኖም እግዚአብሔር ለጻድቁ የብርሃን ክንፍ ሰጥቷቸው ከተበጠሰው ገመድ ተለይቶ እንደ መልአክ በረው 2000 ክንድ ያህል ወርደው መሬት ላይ አረፉ። ባረፉባት ስፍራም ቤተ ክርስቲያን ተሠራባት። ወዳጄ ገድሉና ተአምራቱ ለጊዜው ይቆየንና አንተስ በሕይወት ድንገት የተበጠሰብህ ገመድ የለም? ሳትጠብቀው የተበጠሰ ገመድ ማንም ላይ ሳይበጠስ አንተ ላይ የጨከነ ገመድ የለም። ምን አይነት ገመድ አትበለኝ። የእንጀራ ገመድ፣ የኑሮ ገመድ፣ የትምህርት ገመድ፣ የትዳር ገመድ፣ የሥልጣን ገመድ፣ ብቻ የፈለግከውን አይነት ገመድ በለው። እሱን ተጠምጥመ ይዞህ ወደ አንዳች ቦታ ለመድረስ የተማመንክበት ተስፋህን ሙሉ በሙሉ የጣልክበት ገመድ የለም? ድንገት ተበጥሶ ዙሪያው ገደል አልሆነብህም? ሰዎች ማንም ላይ ያልተበጠሰ ገመድ አንተ ላይ ሲበጠስ አይተው ምን ዕድል ቢስ ነው ብለው የተደነቁብህ እንደ ቅዱስ ጳውሎስ ከባሕር አደጋ ተርፎ እባብ የተነደፈው እንዴት ኀጢአተኛ ቢሆን ነው ብለው በትዝብት ዓይን እንዲያዩህ ያደረገ በሕይወትህ ሳታስበው ተበጥሶ ዙሪያው ገደል የሆነ ስፍራ ላይ የጣለ የሕይወት ገመድ ይኖርህ ይሆናል። በዕድልህ አትማረ። በሕይወትህ ድንገት የሚበጥስብህ ገመድ የምትወድቅበት ሳይሆን ክንፍ አውጥተህ የምትበርበት ነው። ፈጣሪ የተማመንክበትን የምታየውን ገመድ እንዲበጥስብህ ከፈቀደ ያላየኸውን ክንፍ ሊሰጥ ነው እንጂ ሊጥልህ አይደለም። የሕይወት ገመድ የተበጠሰበት ቀን እግዚአብሔር ለመልካም አሰበው ብለህ እንደ ዮሴፍ ታመሰግንበታለህ። ገመድህን የሚበጥሰው ከገደል ሊጥልህ ሳይሆን በክንፍ አብቅሎ ሊተክልህ ነው። የሚተክልህ በበረሃ ሳይሆን በእግዚአብሔር ቤት ውስጥ ነው። ተራ ተክል የምትሆን እንዳይመስልህ። የሃይማኖት ተክል፣ ተክለ ሃይማኖት ትሆናለህ። ተክለ መንፈስ ቅዱስ፣ ተክለ ወልድ፣ ተክለ አብ ትሆናለህ። አብ የተከለው ደግሞ አይነቀልም። ታኅሳስ 4 2013 በዲያቆን ሄኖክ ኃይሌ የተጻፈ የግዮን ወንዝ ከሚለው መጽሐፍ የተወሰደ። ተራኪ ታቦር ክርስቲያን